ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ ላይ የ2017 ሎጂክ ፋይናል ኤግዛም በደንብ እንሰራለን። በዚህ ቪዲዮ ላይ ፓርት 3 ማለትም ቹዝ ቤስት አንሰር የሚለውን በጣም ጠቃሚ ኮንሰፕቹዋል ጥያቄዎችና ፓርት 4 ደግሞ ሪል ኤግዛምፕል ኦፍ ፋላሲ ይሰጥና በዛ ሪል ኤግዛምፕል ላይ ሀፕን የሆኑት ፋላሲዎችን ትጽፋላችሁ። እነዚህን በደንብ እናያለን። ፓርት 1 እና ፓርት 2 በመጀመሪያው ቪዲዮ ላይ ሰርቻለሁ። ያላያችሁት ልጆች ዳችሁ እንድታዩ ሪከመንድ አደርጋለሁ። እስከ ቪዲዮ መጨረሻ አብራችሁኝ ሁኑ። Laser Academy. Doctor's Mind. በዚህ ቪዲዮ ፓርት 3 ቹዝ ዘ ቤስት አንሰር ይሆናል። በዚህ ላይ ኳስተን ነምበር 1 ወይም ጥያቄ ቁጥር 21 ምንድነው? which one of the following is wrong about lexical definition? ከነዚህ መካከል ስለ lexical definition ልክ ያልሆነ የትኛው ነው? A it should avoid circularity. circularityን ማጥፋት አለበት። ትክክል ነው። ምክንያቱም 8 የሌክሲካል ዲፊኒሽን ክራይቴሪያዎች መካከል አንዱ ስለሆነ B it should be neither too broad not too narrow. መብዛትም ማነስም የለበትም ይላል። ይህም ትክክል ነው። C it should combine the essential meaning of the word being depending. በጣም ጠቃሚ ሚኒንግም ወይም መረጃን ኢንፎርሜሽንን መስጠት አለበት ይላል። ይህም ትክክል ነው። D ደግሞ it shouldn't be negative when it can be both affirmative and negative. መልሱ ምንድነው? D ትክክል አይደለም ነው። የዲ ምንድነው ምለው ሌክሲካል ዲፊኒሽን ኤኒ ሚን ላይ ኔጌቲቭ መሆን የለበትም። አፈርሜቲቭ ቢሆንም ኔጌቲቭ ቢሆንም ኔጌቲቭ መሆን የለበትም ይላል። ሶ ኔጌቲቭ መሆን የሌለበት መቼ ነው? ሌክሲካል ዲፊኒሽኑ ወርዱ ወይም ፕሬሱ ፖዚቲቭ መሆን እየቻለ ኔጌቲቭ ማድረግ አይቻልም። ግን ወርዱ ኔጌቲቭ ወይም አሉታዊ ከሆነ የግድ ሌላ ነገር ማድረግ ስለማንችል ኔጌቲቭ እናደርጋለን ነው። በምን በኔጌቲቭ ኬዝ ላይ ኔጌቲቭ ማድረግ ይቻላል። አዎንታዊ ኬዝ ላይ ግን አሉታዊ ማድረግ አይቻልም። እዚህ ጋር ምን ይላል ደግሞ? በሁለቱም ኬዝ ኔጌቲቭ ማድረግ አይቻልም ይላል። ሶ አንሰሩ ምንድነው? ዲ ይሆናል። ኳስተን ነምበር 22 the fallacy of police dichotomy occurs when police dichotomy ፋላሲ የሚከሰተው መቼ ነው ይላል። ሶ ልብ በሉ። ይህ ፋላሲ መቼም የሚከሰተው ሁለት ኦፕሽኖች ወይም ምርጫዎች ብቻ እንዳሉ አድርጎ በፕሪሚሳይስስ ላይ ያቀርባል። ከዛ አንዲሳይርቲ የሆነውን ኢሊሚኔት ያደርግና ዲሳይርቲ የሆነውን ያስቀራል። ከዛ ካስቀራ ኦፕሽን ኮንክሉዥንን ድራው ያደርጋል። ይህን ለማድረግ አይደር ኦር ዲስጃንኬቲቭን ይጠቀማል። በዚህ ሁኔታ የሚከሰት ፋላሲ ያ ፖሊስ ዳይኮቶም ፋላሲ ይባላል። ጀስት ሀሳቡን ለመያዝ ኤግዛምፕልን ኒማር አይደር አና ኢትዮጵያን ኦር ኢጂፕሽያን። ኒማር ኢዝ ኖት ኢትዮጵያን therefore ኒማር ማስት ቢ አና ኢጂፕሽያን። ኒማር ኢትዮጵያዊ ነው ወይም ግብፃዊያን ነው። ኒማር ኢትዮጵያዊ አይደለም። ሶ ኒማር የግድ ግብፃዊያን ነው ብሎ ኮንክሉዥንን ድራ ያደርጋል። እንደዚህ አይነት ቅርጾችን ይዞ የሚመጣ ፋላሲ መቼም ፖሊስ ዳይኮቶም ፋላሲ ይባላል። እስቲ ምርጫ እኔ ኤ አን አርጉመንት አታክስ the person making the argument instead of argument itself አይደለም ነው። ቢ ደግሞ አርጉመንተሪ ላይ ሲሆን lack of evidence to support a conclusion አይደለም። ሲ the conclusion doesn't logically follow from the premises አይደለም። ዲ two alternatives are presented as the only possible option ignoring other possibility. ሌሎች ምርጫዎች እያሉ እነዚህን ሌሎች ምርጫዎችን ኢግኖር በማድረግ ሁለት ምርጫዎች እንዳሉ ብቻ አድርጎ የሚያቀርብ ፋላሲ ነው ይላል። ሶ መልሱ ምንድነው? ዲ ይሆናል ነው። ኳስተን ነምበር 23 a potential difference exists between two conductors if and only if a voltmeter shows a reading when connected to the two conductors. This definition is ጥያቄ ምን ይላል? በሁለት ኮንዳክተሮች መካከል ፖቴንሻል ዲፍረንስ የሚኖረው ሁለት ኮንዳክተሮችን በቮልቲሜተር በምናሰርበት ጊዜ ያ ቮልቲሜተሩ የሚቆጥር ከሆነ ወይም ሪዲንግን የሚያሳይ ከሆነ ብቻ ነው ይላል። ሶ ይህ ዲፋይን የተደረገው የትኛው ዲፊኒሽን
ዲፊኒሽን አይነት ነው ይላል ጥያቄ። ሶ እንደዚህ አይነት ሰርቲን ኤክስፐሪመንታል ፕሮሲጀሮችን አመቻችቶ እኛ በተግባር እንድንሞክር አድርጎ የሆነ ተርምን ወይም ወርድን ዲፋይን የሚያደርግ ዲፊኒሽን አይነት ኦፕሬሽናል ዲፊኒሽን ይባላል። እስቲ አሁን ወደ ምርጫ እንምጣ። የኤ ቲዮሬቲካል ዲፊኒሽን ይላል። ሶ ቲዮሬቲካል ዲፊኒሽን ስፔሲፊክ ቲዮሪያ ላይ ዲፔንድ በመሆን የሆነ ተርምን ዲፋይን የሚያደርግ ዲፊኒሽን አይነት ነው። ቢ ኦፕሬሽናል ዲፊኒሽን ሰርቲን ኤክስፐሪመንታል ፕሮሲጀሮችን አመቻችቶ ዲፋይን የሚያደርግ ነው። ሶ ቢ ትክክል ነው። ሲ ሌክሲካል ዲፊኒሽን አብዛኛው ጊዜ እኛ የምንጠቀመው በዲክሽነሪ ላይ ያለ ዲፊኒሽን አይነት ነው። ዲ ፐርሴፕቲቭ ዲፊኒሽን የሆነ ተርምን ወይም ወርድን ኢሞሽን ቤዝ በማድረግ ዲፋይን የሚያደርግ ነው። ሶ መልሱ ምንድን ነው? ቢ ይሆናል። Question number 24. From the following, which one is increasing intention in sequence of terms? ምንድን ነው የሚለው ጥያቄ በእነዚህ ምርጫዎች መካከል ኢንክሪዚንግ ኢንቴንሽንን የያዘ ሲኮንሲ የትኛው ነው ይላል። ሰው ምርጫ ኤ ኮንቲነንት አፍሪካ፣ ኢስት አፍሪካ፣ ኬንያ። ቢ ፎር ፋደር፣ ግራንድ ፋደር፣ ፋደር፣ ሳን። ሲ ግራንድ ፋደር፣ ፋደር፣ ፎር ፋደር፣ ሳን። ዲ ኬንያ፣ ኢስት አፍሪካ፣ አፍሪካ፣ ኮንቲነንት። ሰው ምንድን ነው መልሱ? ኤ ይሆናል ማለት ነው። ኤ እና ቢ ትክክል መልስ ናቸው። ባይዟይ ግን ከቢ ይልቅ ሞር ግልጽ የሆነ አንሰሩ ኤ ይሆናል። ምክንያቱም ቢ ላይ ፎር ፋደር፣ ግራንድ ፋደር፣ ፋደር፣ ሳን ይሄ ሲኮንሲ ትክክል ነው። ቢሆንም ወርድ ፎር ፋደር ማለት ምን ማለት ነው? አባቶች እንደማለት ነው። አባቶች ደግሞ የሃይማኖት አባቶቹ ሊሆኑ ይችላሉ። የእኛ ቀድሞ አባቶቹ ሊሆኑ ይችላሉ። ደግሞ የሀገር ሽማግሌዎችም አባቶች ይባላሉ አይደል? ሶ ከቢ ይልቅ ሞር ፕሮፕሬት የሚሆን አንሰር ኤ ይሆናል ማለት ነው። ለምን ሲ ያልሆነም? ሲም ሲጀመር ልክ ሲኮንሲ የለውም። ዲ ደግሞ ሲኮንሲ ልክ ሆኖ እንዴት ነው የሄደው? ከትንሽ ወደ ትልቅ። ይሄ ደግሞ ምንድን ነው? ኢንክሪዚንግ ኤክስቴንሽን ነው። ኢንክሪዚንግ ኢንቴንሽን ማለት አንድ ተርሚን ሞር ኢንቴንስ ማድረግ፣ ሞር ስፔሲፊክ ማድረግ ነው። በቀላሉ ከትልቅ ወደ ትንሽ መምጣት እንደማለት ነው። ሶ በስት አንሰሩ ምንድን ነው? ኤ ይሆናል። Now we will proceed into question number 25. From the following types of definition, which one is done by assigning an emotional changed or value-laden meaning to a word? ሶ ይሄ ጥያቄ ምንድን ነው ምለው ከነዚህ ዲፊኒሽን አይነቶች ኢሞሽንን ቤዝ በማድረግ ወይም ለአንድ ወርድ ስሜትን በሚነካ መልኩ ዲፋይን የሚያደርግ የትኛው ነው ይላል። ሶ ይሄ ሌክሲካል ዲፊኒሽን ነው ይላል። ሌክሲካል ዲፊኒሽን ማለት ዲክሽነሪ ላይ የሚገኝ ዲፊኒሽን አይነት ነው። ቢ ፐርሴሲቭ ዲፊኒሽን ይላል። ፐርሴሲቭ ዲፊኒሽን አንድን ተርምን ስሜትን በሚነካ መንገድ ዲፋይን የሚያደርግ ነው። ለምሳሌ ለወርድ አቦርሽን የተለያየ ፐርሴሲቭ ዲፊኒሽን እኒ አንደኛ አቦርሽን ማለት ንጹህ የሰው ልጆችን ወይም ህፃናቶችን በጭካኔ መግደል ማለት ነው ቢባል ማንም ቢመጣ ወርድ አቦርሽን ኔጌቲቭ እንደሆነ ያምናል። ሁለተኛ ደግሞ አቦርሽን ማለት በጣም የተዋቀረ ሰርጂካል ፕሮሲጀር ነው። በዛ እናቶች ወይም ሴቶች ካላስፈላጊ ችግር ወይም ሸክም ነፃ የሚሆኑበት ሰርጂካል ፕሮሲጀር ነው ቢባል ማንም ቢመጣ ወርድ አቦርሽን ፖዚቲቭ እንደሆነ ያምናል። ሶ እንደዚህ ስሜትን በሚነካ መልኩ የሆነ ወርድን ዲፋይን የሚያደርግ ዲፊኒሽን አይነት ፐርሱሲቭ ዲፊኒሽን ይባላል። ሲ ደግሞ ስቲፑሌቲቭ ዲፊኒሽን ለመጀመሪያ ጊዜ ወርዱን ኮኔት የሚያደርግ ወይም ለመጀመሪያ ጊዜ ድሮ ላለው ወርድ ሚኒንግን የሚሰጥ ዲፊኒሽን አይነት ነው። ዲ ቲዮሬቲካል ዲፊኒሽን ነው ይላል። ሶ መልሱ ምንድን ነው? ቢ ፐርሴሲቭ ዲፊኒሽን ይሆናል። ጥያቄ ቁጥር 26 ኦሽን ሚንስ ፓሲፊክ፣ ኢንዲያን፣ አትላንቲክ ኤንድ አርክቲክ ኦሽን ዲስ ዲፊኒሽን ኢዝ ዳሽ። ሶ ምንድን ነው? ኦሽን ማለት ፓሲፊክ ኦሽን፣ ኢንዲያን ኦሽን፣ አትላንቲክ ኦሽን እና አርክቲክ ኦሽን በማለት ለወርድ ኦሽን መንበር የሆኑትን በመጥራት ያን ወርድን ዲፋይን የሚያደርግ ዴፊኒሽን አይነት በቀላሉ ምንድን ነው? ኢኑሜሬቲቭ ዴፊኒሽን ይሆናል። ኢኑሜሬቲቭ ዴፊኒሽን ለክላሱ ወይም ለወርዱ ሜምበሮችን ኔሚንግ በማድረግ ክላሱን ወይም ወርድን ዲፋይን የሚያደርግ ነው። ሶ መልሱ ኤ ኢኑሜሬቲቭ ይሆናል። ቢ ኦስተንሲቭ ዲፊኒሽን። ኦስተንሲቭ ዲፊኒሽን ማለት ዳይሬክትሊ ፖይንቲንግ በማድረግ ዲፋይን የሚያደርግ ነው። ሲ ጂነስ እንደ ዲፍረንስ፣ ጂነስ እና ዲፍረንስን በማውጣት ዲፋይን የሚያደርግ ነው። ዲ ዴሞንስትሬቲቭ ለኦስተንሲቭ ዲፊኒሽን ሌላ ስሙ ነው። ሶ መልሱ ኤ ኢኑሜሬቲቭ ዲፊኒሽን ይሆናል።
ጥያቄ ቁጥር 27 ዋቸሞ ዩኒቨርሲቲ is one of the best university in this country, so it must have an outstanding biotechnology department. Why don't you apply to do graduate work in biotechnology there? It commits dash fallacy. so እስቲ ምርጫዎችን ካየን በኋላ ወደ ጥያቄ እንመጣለን። ኤ አክሲደንታል ፋላሲ ይላል። ይሄ ምን አይነት ፋላሲ ነው? ጀርናል ሩልን ለስፔሲፊክ ኬስ አፕላይ የሚያደርግ ፋላሲ ነው። ቢ ኮምፖዚሽን ነው። ይሄ ደግሞ የፓርቶችን አትሪቢዩት ወይም ካራክተርን ለሆል ትራንስፌር የሚያደርግ ነው። ግን ያ ትራንስፌሩ ሎጂካሊ ምክንያታዊ አይደለም ነው። ሲ ደግሞ ዲቪዥን። ይሄኛው ደግሞ የምን ተቃራኒ ነው? ኢትስ ኤግዛክት ሪቨርስ ኦፍ ኮምፖዚሽን። የኮምፖዚሽኑ ኤግዛክት ሪቨርስ ነው። ምንድነው ይሄ ደግሞ የሚያደርገው? የሆልን ካራክተር ለፓርቶቹ። በመጀመሪያ ኮምፖዚሽን ላይ የፓርቶችን ካራክተርን ለሆል ነው። ዲቪዥን ላይ ደግሞ የሆልን ካራክተር ለፓርቶች ትራንስፌር የሚያደርግ ነው። በሁለቱም ኬዝ ላይ ትራንስፌሩ ግን ሎጂካሊ ምክንያታዊ አይደለም ነው። ዲ ደግሞ የስቲ ጀርናላይዜሽን ከስሞል ወይም ፑር ከሆነው ሳምፕል ተነስቶ ጀርናል ስቴትመንትን ድራው የሚያደርግ ፋላሲ የስቲ ጀርናላይዜሽን ፋላሲ ይባላል። እነዚህ ፋላሲዎች አንዱ ከሌላው ጋር በጣም ይመሳሰላሉ። ለምሳሌ የስቲ ጀርናላይዜሽን ፋላሲ ከኮምፖዚሽን ጋር በጣም ይመሳሰላል። እንደዛውም ደግሞ አክሲደንት ፋላሲ ደግሞ ከዲቪዥን ጋር በጣም ይመሳሰላሉ። ሶ የስቲ ጀርናላይዜሽን ፋላሲ ከኮምፖዚሽን እንዴት መለየት እንችላለን? ኢንኬዝ ኦፍ የስቲ ጀርናላይዜሽን ፋላሲ ላይ ኮንክሉዥኑ መቼ ምንድነው? ጀርናል ስቴትመንት ነው። ግን ኢንኬዝ ኦፍ ኮምፖዚሽን ፋላሲ ላይ ኮንክሉዥኑ ደግሞ ምንድነው? ክላስ ይሆናል ማለት ነው። የስቲ ጀርናላይዜሽን ላይ ኮንክሉዥኑ ምንድነው? ጀርናል ስቴትመንት። ደግሞ ኮምፖዚሽን ላይ ኮንክሉዥኑ ምንድነው? ክላስ ነው። ይህን በማወቅ ሁለቱን ዲፍረንሺየት ማድረግ ትችላላችሁ። ሁለተኛ ደግሞ አክሲደንት እና ዲቪዥን በጣም ይመሳሰላሉ። አክሲደንት ማለት ምንድን ነው? ጀርናል ሩልን ለስፔሲፊክ ኬስ አፕላይ የሚያደርግ ነው። ይሄኛው ዲቪዥኑ ደግሞ ከክላሱ ወደት የሚሄድ ነው? ወደ መንበር የሚሄድ ነው። ከሆሉ ወደ ፓርቶቹ የሚሄድ ነው። ሶ በዚህ ሁኔታ በቀላሉ መለያየት ትችላላችሁ። ዲቪዥን ፋላሲን በቀላሉ ለመያዝ አብዛኛው ጊዜ ትልቅ ቁጥሩን ለትንሽ ነው አይደለም የምንካፈለው። ጀስት ላይክ እንደዛው ዲቪዥን ላይ ከሆሉ ከትልቁ ወደ ትንሹ ወደ ፓርቶቹ ትራንስፌር የሚያደርግ ነው። ኮምፖዚሽን ሳት ላይ ደግሞ ኮምፖዝ እናደርጋለን። ከፓርቶቹ ወደ ሆል ትራንስፌር የሚያደርግ ነው። በዚህ ሁኔታ መለየት ይችላላችሁ። ጥያቄ ደግሞ ምንድን ነው ምለው? ዋቸሞ ዩኒቨርሲቲ ሀገሪቷ ላይ ካሉት ዩኒቨርሲቲዎች መካከል በጣም የተለየና በጣም አሪፍ ዩኒቨርሲቲ ነው ይላል። ስለዚህ ለምን ባዮቴክኖሎጂ እዛ ላይ አትማርም አትመረቅም ይላል ጥያቄ። ሶ ምንድነው ያደረገው? ዋቸሞ ዩኒቨርሲቲ በጣም አሪፍ ነው አሶል። ሶ ባዮቴክኖሎጂ እዛ ላይ ያለው ስፔሲፊክ ባዮቴክኖሎጂ ምንድነው አሪፍ ነው በማለት ፋላሲ ሰርቷል። እዚህ ጋር የዋቸሞ ዩኒቨርሲቲን አትሪቢዩትን ለፓርቱ እዛ የሚሰጥ ለባዮቴክኖሎጂ ትራንስፌር አድርጓል ነው። ይሄ ግን ሎጂካሊ ምን አይደለም ማለት ነው? ምክንያታዊ አይደለም። ምክንያቱም አንድ ዩኒቨርሲቲ አስሆል አሪፍ ስለሆነ ብቻ እዛ ላይ የሚሰጡ ፊልዶች ሁሉም ጥሩ ናቸው ማለት አይደለም። ምክንያቱም የተለያዩ ዩኒቨርሲቲዎች ለተለያዩ ፊልዶች ያለው ፕሪፕሮመንሲ ምን አይደለም ማለት ነው? ስምላር አይደለም። በአንድ ፊልድ ላይ በጣም ጎበዝ፣ በአንድ ፊልድ ላይ ደግሞ ዳትማች እንትን የሚያደርጉት ሊሆኑ ይችላሉ። ለምሳሌ አንዳንድ ዩኒቨርሲቲዎች ኢትዮጵያ ላይ ኢንጂነሪንግ ፊልድን በደንብ ይሰጡታሉ። አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ አለ፣ አስቱ አለ። አዲስ አበባ ዩኒቨርሲቲም አሪፍ ነው። ባህር ዳርም በኢንጂነሪንግ ላይ አሪፍ ናቸው። ደግሞ በሜዲሲን ላይ ብላክ ላይን፣ ቅዱስ ጳውሎስ፣ ጎንደር፣ ጅማ፣ ሐዋሳ እንዲሁም ዋቸሞም አሪፍ ነው። ሶ ዩኒቨርሲቲ አሶል አሪፍ ስለሆነ እዛ ላይ የሚሰጡ ፊልዶችም አሪፍ ናቸው ማለት አይደለም። ጥያቄ ላይ የሆሉን ካራክተር ወይም አትሪቢዩትን ለፓርቶቹ ትራንስፌር አድርጓል። ይሄኛው ደግሞ ምንድነው? ዲቪዥን ይሆናል ነው። ሶ ትክክለኛ አንሰሩ ሲ ዲቪዥን ይሆናል። ዲቪዥን ላይ መቼም ሆሉ ይቀድማል፣ ደን ወደ ፓርቶቹ ይመጣል። ጥያቄ ቁጥር 28 ዳም argue that one person trashes another person treasure. No one should listen his argument. He is the one who lead his life by collecting treasures from trashes. It commits dash fallacy. ሶ በዚህ ጥያቄ ላይ ሁለት አርጊሮች አሉ። የመጀመሪያ አርጊሩ ወይም ዳም ምንድነው ያለው? ለአንድ ሰው ምንም የማይጠቅም ነገር የተጣለ ነገር ለሌላኛው ሰው ጥቅም ሊኖር ወይም ዋጋ ሊኖር ይችላል በማለት
በማለት የራሱን ሀሳብ ይገልጿል። ሁለተኛ አርጉሩ ደግሞ ምንድነው አለው አንድም ሰው የሱን ሀሳብ አትስሙ፣ ምክንያቱም እሱ የራሱን ህይወት የሚመራው ከተጣለ ነገር ላይ ጠቃሚ ነገሮችን ኮሌክት በማድረግ ነው ይላል። ሶ በዚህ ጥያቄ ላይ ሀፕን የሆነ ፋላሲ አይነት የትኛው ነው ይላል። ኤ ኤገነስት ዘ ፐርሰን ዩቱ ይሆናል። ዩቱ ፋላሲ ማለት አንተ ለራሲ እንደዚህ ያረግ ለኔ ደግሞ እንዴት ትነግረኛለህ እንደማለት ነው። ይሄኛው አይደለም። ቢ ኤገነስት ዘ ፐርሰን አቢዩሲቭ፣ ይሄኛው ደግሞ አንዱ አርጊሩ የራሱን ኦፖነንት ቨርባሊ አታክ በሚያደርግበት ጊዜ ሀፕን የሚሆን ፋላሲ ነው። ግን ጥያቄ ላይ ምንድነው የተከሰተው? የመጀመሪያ አርጊሩ አወራ፣ ሁለተኛው ደግሞ እሱ ያወራውን ሀሳብ ወይም አርጉመንትን ትቶ ሰውየው አሁን ያለበት ሁኔታ ሰውየው አሁን ያለበት ሰርከምስታንስ መጥቷል። ሶ በዚህ ሁኔታ ሀፕን የሚያደርግ ፋላሲ ምንድነው? ሲ ኤገነስት ዘ ፐርሰን ሰርከምስታንሻል ይሆናል ማለት ነው። ምክንያቱም ይህ ፋላሲ ሀፕን የሚያደርገው አርጊሩ የራሱን ኦፖነንትን እሱ እኮ እንደዚህ ማለት የቻለው ለራሱ እዚህ ቦታ ላይ ስለምኖር ነው፣ ለራሱ ይህን ስለምፈልግ ነው በማለት አርጉመንቱን ትቶ አንድ አርጊሩ አሁን ያለበት ሰርከምስታንስ በሚመጣበት ጊዜ ሀፕን የሚያደርግ ፋላሲ አይነት ነው። እንደዚህ አይነት ቅርጽን ይዞ ሀፕን የሚያደርግ ፋላሲ ምንድን ነው? ኤገነስት ዘ ፐርሰን ሰርከምስታንሻል ፋላሲ ይሆናል ማለት ነው። ሶ ትክክለኛ አንሰሩ ሲ ይሆናል። ኳስተን ነምበር 29 when America criticized the Israel bombing of Beirut in 1981 in which 300 civilians were killed, Israel Prime Minister Menachem Begin said, I don't want to hear anything from the Americans about hitting civilian targets. I know exactly what American did in Bitania. It commits dash fallacy. በዚህ ጥያቄ ላይ እስራኤል በጣለችው ቦምብ ላይ 300 ንጹህ ዜጎች በቤይሩት ላይ ይሞታሉ። በዛ የተነሳ አሜሪካ እስራኤልን ትተቻለች። የእስራኤል ፕራይም ሚኒስተር ደግሞ ከአሜሪካ የሚመጣ ነገር ምንም መስማት አልፈልግም፣ ምክንያቱም አሜሪካ ራሷ ብሪታንያ ላይ ምን እንዳደረገች እኔ አውቃለሁ በማለት ይመልሷል። በዚህ ላይ ኮሚትድ የሆነ ፋላሲ ምንድነው ይላል። ኤ አፕል ቱ ፎርስ፣ ምንም አፕል ቱ ፎርስ የተደረገ ነገር እዚህ የለም። ቢ ስትሮማን ፋላሲ፣ ስትሮማን ፋላሲም አይደለም፣ ምክንያቱም ምንም ዲስቶርትድ የተደረገ ሀሳብ የለም። ሲ ሪድ ሄሪንግ ፋላሲ፣ ሪድ ሄሪንግ ፋላሲም አይደለም፣ ምንም የተቀየረ ሳብጀክት የለም። ዲ ኤገነስት ዘ ፐርሰን ይሆናል። ሶ ትክክለኛ መልሱ ዲ ኤገነስት ዘ ፐርሰን፣ ምክንያቱም እዚህ ጋር ምንድነው ሰውየው ምለው አሜሪካ ራሷ ብሪታንያ ላይ ምን እንዳደረገች እኔ አውቃለሁ። ሶ እዚህ ጋር የእስራኤል ፕራይም ሚኒስተሩ ምንድነው ያደረገው? አርጉመንቱን ትቶ ቀጥታ ወደ አሜሪካ መጥቷል። ይሄ ደግሞ ምንድነው ኤገነስት ዘ ፐርሰን ፋላሲ ይሆናል። ሆኖ ከኤገነስት ዘ ፐርሰን ፋላሲዎች መካከል የትኛው እንደሆነ ኮሜንት ሴክሽን ላይ ጻፉ። የጻፋችሁ ትክክል ወይም ትክክል አለመሆኑን ገብቼ አርምላችኋለሁ። አሁን ወደ ጥያቄ ቁጥር 30 እናልፋለን። ኢትዮጵያ is one of old aged country in the world, hence my uncle who lived there must be old aged too። ምንድነው ጥያቄ ምለው ኢትዮጵያ ዓለም ውስጥ ካሉት ሀገራት መካከል በጣም ኦልድ ኤጅድ በጣም ብዙ እድሜ ያላት ሀገር ነች። አጎቴ እዛ ነው ያለው። የሱ እድሜ እንደ ኢትዮጵያ ምንድነው በጣም ኦልድ ነው ይላል ጥያቄ። ሶ መልሱ ምን ይሆናል? ኤ ዲቪዥን፣ ቢ ኮምፖዚሽን፣ ሲ አክሲደንት፣ ዲ ሂስቲ ጀርናላይዜሽን። ምንድነው መልሱ? ኤ ዲቪዥን ይሆናል። እነዚህን አራት ፋላሲዎችንም ኤክስፕላኔሽን በመጀመሪያ ጥያቄዎች ላይ በደንብ አይተናል። እዚህ ጋር ጥያቄ ላይ ምንድነው የተከሰተው? የኢትዮጵያን አስሆል ካራክተርን ለፓርቷ ወይም ለመንበሩ ለአንክሉ ምንድነው ያደረገው? ትራንስፈር አድርጓል ነው። እንደዚህ የሆልን ካራክተርን ወይም ቢሃቨርን ለፓርቶቹ ትራንስፈር በሚያደርግበት ጊዜ ሀፕን የሚሆን ፋላሲ ምንድነው? ዲቪዥን ይሆናል ማለት ነው። ዲቪዥን ማለት ምንድነው? ትልቅ ቁጥርን ለትንሽ ማካፈል፣ ሆልን ለፓርቶች እንደማለት ነው። ያዙት፣ እንደዛ ብላችሁ ያዙ። ትልቅ ቁጥርን ለትንሽ ማካፈል ዲቪዥን ማለት ነው። ሆሉ ይቀድማል። እዚህ ጋር የሆሉን ካራክተርን ለፓርቶቹ ለመንበሮቹ ትራንስፈር ማድረግ ዲቪዥን ይሆናል ነው። ሶ አንሰሩ ምንድነው? ኤ ዲቪዥን ይሆናል። ኳስተን ነምበር 31 which of the following is an example of a hasty generalization። ጥያቄ ምንድነው ምለው ከነዚህ መካከል የhasty generalization ኤግዛምፕሉ የትኛው ነው ይላል። እስቲ ምርጫዎችን እኒ ኤ all birds can fly because I saw a sparrow fly። B either you support this policy or you don't care about the environment። C if you don't agree with me I will tell everyone your secret። D the ground is wet so it must have rain። ስለ hasty generalization ፋላሲ ቀድሞ ጥያቄዎች ላይ በደንብ
አይተናል። ኤስቲ ጀርናላይዜሽን ፋላሲ ከፑር ሳምፕል ወይም ከስሞል ሳምፕል ተነስቶ ጀርናል ስቴትመንትን ድራው የሚያደርግ ፋላሲ አይነት ነው። ሶ ትክክለኛ መልሱ ኤ ይሆናል ማለት ነው። ምንድነው ያደረገው? ከአንዷ በርድ ተነስቶ አንዷ በርድ ስትበር አይቻለሁ፣ ስለዚህ ሁሉም በርዶች ይበራሉ ብሎ ጀርናል ስቴትመንትን ድራው አድርጓል። ስለዚህ ትክክለኛ መልሱ ኤ ይሆናል ማለት ነው። ወይ ኖት ቢ አፕል ቱ ፎርስ ፋላሲ መካከል ነው። ወይ ኖት ሲም አፕል ቱ ፎርስ ነው። ዲ ደግሞ ፋላሲም ላይሆን ይችላል። ስለዚህ ትክክለኛ መልሱ ኤ ኦል በርድስ ካን ፍላይ ቢካውስ አይ ሳው ኤ ስፓሮ ላይ። ኳስቸን ነምበር 32 ዋት ኢዝ ዘ ፋላሲ ኢን ዘ ፎሎዊንግ አርጉመንት ኢፍ ዊ አላው ስቱደንትስ ቱ ሪዱ ዲስ ቴስት ኔክስት ዴይ ዊል ዋንት ቱ ሪዱ ኤቭሪ አሳይመንት ኤንድ ዜን ዴይ ዊል ኤክስፔክት ቱ ፓስ ዘ ኮርስ ዊዛውት ዱይንግ ኤኒ ወርክ። ምንድነው ጥያቄ እዚህ ጋር ምለው ተማሪዎች ቴስት ኤግዛምን እንደገና እንዲወስዱ መፍቀድ አሳይመንትም እንደዛው እንደገና ለመስራት እንዲፈልጉ ያደርግላቸዋል። ይሄ ደግሞ ምኑን ያስከትላል? ምንም ሳይሰሩ ከኮርሱ ውጤት እንዲጠብቁ ያደርግላቸዋል ይላል። ሶ ምንድነው እዚህ ጋር የተፈጠረው ቼን ኦፍ ሪዝኒንግ አለ። እንዲህ ከሆነ እንዲህ ይሆናል፣ እንዲህ ከሆነ ደግሞ እንዲህ ይሆናል በማለት ምን ያደርጓል? ፕሪምሳይሶችን ያቀርባል። ከዛ ደግሞ ኮንክሉዥን ትራ ያደርጋል ነው። ሶ በዚህ ሁኔታ ሀፕን የሚያደርግ ፓላሲ ምን እንደሆነ አይተናል። ስሊፐሪ ስሎ ፓላሲ እንደሆነ አይተናል ነው። ሶ ትክክለኛ አንሰሩ ምንድነው? ኤ ስሊፐሪ ስሎ ፓላሲ ይሆናል። ምክንያቱም ተማሪዎች እንደገና ቴስት ኤግዛም እንዲወስዱ መፍቀድ ምን ማለት አይደለም ማለት ነው። አሳይመንትም እንደዛው ማድረግ አይደለም ነው። ይሄን ደግሞ ማድረግ ምን ማለት አይደለም ማለት ነው። ተማሪዎች ምንም ሳይሰሩ ውጤት ኤክስፔክት እንዲያደርጉ ያደርግላቸዋል ማለት አይደለም ነው። ሶ መልሱ ምንድነው? ስሊፐሪ ስሎ ፓላሲ ይሆናል ማለት ነው። ቢ ደግሞ ፖሊስ ኮዝ ፓላሲ እና ዲ አፕል ቱ አንኳሊፋይድ አውቶሪቲ ፋላሲዎች በመጀመሪያ ጥያቄዎች ላይ በደንብ አይተናል። በዚህ ምርጫ ውስጥ ቤጊንግ ደ ኩዌስቸን ፋላሲ አለ። አሁን እዚህ ጋር ለቤጊንግ ደ ኩዌስቸን ፋላሲ ጀስት አይዲያ ሰጥቼ ልለፍ። ቤጊንግ ደ ኩዌስቸን ፋላሲ ሀፔን የሚሆነው መቼ ነው? ለአንድ ኮንክሉዥን ሳፖርቲቭ ያልሆነ ፕሪምሳይስን ይሰጣል በመጀመሪያ። ከዛ ያ ሳፖርቲቭ ያልሆነ ፕሪምሳይሱ ግን 100% ለኮንክሉዥኑ ሳፖርቲቭ እንደሆነ በቂ እንደሆነ አድርጎ የሚያቀርብ ፋላሲ አይነት ነው። ይህን ለማድረግ it is obvious clearly being a case of course እንደዚህ አይነት ወርዶችን በመጠቀም ለኮንክሉዥኑ ሳፖርቲቭ ያልሆነ ፕሪምሳይስን አዙሮ በኮንክሉዥን በመጠቀም ያ ፕሪምሳይሱ ሳፖርቲቭ እንደሆነ የሚያምን ፋላሲ አይነት ነው። ይህን በቀላሉ እንድትረዱ በኤግዛምፕል ላስረዳችሁ። murder is morally wrong. this being the case it follows that abortion is morally wrong. so ምንድነው እዚህ ጥያቄ ምለው this is being the case ይላል። so ይህን ወርድ በመጠቀም ማርደሩ ሞራሊ ሮንግ ስለሆነ ሰው መግደል ሞራሊ ሮንግ ስለሆነ አቦርሽንም ደግሞ ምንድነው ሞራሊ ሮንግ ነው። ሶ አቦርሽን ሞራሊ ሮንግ መሆኑን ለማረጋገጥ ያቀረበው ምክንያት ምንድነው? ማርደር ሞራሊ ሮንግ መሆኑን። ማርደር ማለት ሰው ልጅ መግደል ነው። ሰው መግደልና አቦርሽን ሙሉ በሙሉ ምን አይደለም ማለት ነው፣ ተመሳሳይ አይደለም። ምክንያቱም አንዳንድ ኬዞች ላይ አቦርሽን ወይም አቦርት ማድረግ ይፈቀዳል። ለምሳሌ እናቷ ልጁን መውለድ የማትችልበት ሜዲካል ኬዝ ካለ፣ እንዲሁም ደግሞ የሚወለድ ልጅ ለእናት ጤና ጨንቆ ነው ከተገኘ አቦርሽን ይፈቀዳል። ግን ማርደር መቼም ቢሆን መቼም አይፈቀድም። ስለዚህ ማርደር ሞራሊ ሮንግ መሆኑ አቦርሽን ሞራሊ ሮንግ ለመሆን ምን አይደለም ማለት ነው፣ በቂ ምክንያት አይደለም። እዚህ ጋር ግን ምንድን አለው? this is being the case. so እንደዚህ አይነት ሁኔታዎች this is being the case clearly obvious በማለት ሀፔን የሚያደርግ ፓላሲ አይነት ነው ይሄ። so begging the question ፓላሲ በእንደዚህ ሁኔታ ሳፖርቲቭ ያልሆነ ፕሪምሳይስን ይሰጥና ያ ሳፖርቲቭ ያልሆነ ፕሪምሳይሱ 100% ሳፖርቲቭ እንደሆነ አድርጎ የሚያቀርብ። ይህን ለማድረግ ደግሞ መጀመሪያ ያልኳቸውን ወርዶችን it is obvious, it is clearly, it is being the case ምናምን እያለ የሚያስቀምጥ ፋላሲ begging the question ፋላሲ ይባላል። Question number 33 which of the following is an example of an apple to pt ወይም argumentum ad misericordiam? ከነዚህ መካከል apple to pt ኤግዛምፕል የሆነው የትኛው ነው ይላል። a everyone is buying this product so you should do ሁሉም ሰው ይህን ፕሮዳክት እየገዛ ነው አንተም ግዛ። ይሄ ምንድነው? ባንዳዋገን ፋላሲ ነው። b I admit I robbed the bank but please consider my circumstance. My wife is ill and my children are starving. ምንድነው ምለው? ባንኩን መዝረፍ
መዝረፉን አምኛለሁ፣ ግን እኔ ያለሁበትን ሁኔታ ሚስቴ ታማለች፣ ልጆቹ ደግሞ ተርቧሉ። ይሄ ደግሞ ምን እያደረገ ነው? ፊቲ እያደረገ ነው፣ እያስተዛዘነ ነው። እኔ ያለሁበት ሁኔታ እንደዚህ፣ ሚስቴ ታማለች ምናምን እያለ ሶ ምንድን ነው ቢ ትክክል ነው። ሲ ኢፍ ዩ ዶንት አግሪ ዊዝ ማይ ፕሮፖዛል አይ ማይት ሃቭ ቱ ኮንሲደር ዩር ፖዚሽን ሂር አት ዘ ካምፓኒ። ይሄ ደግሞ ምንድን ነው? ከኔ ጋር ካልተስማማ እያለ ነው። ይሄ ደግሞ ምንድን ነው? አፕል ቱ ፎርስ ነው። ዲ ዩ ሹድ ቮት ፎር ሚ ቢካዝ አይ ሃቭ ኦቨርከም ፖቨርቲ ኤንድ ዲስክሪሚኔሽን። ይሄኛው ደግሞ አፕል ቱ ፒቲ ይመስላል ግን አይደለም። ትክክለኛ መልሱ ቢ ይሆናል ማለት ነው። አሁን ወደ ጥያቄ ቁጥር 34 እናልፋለን። ጥያቄ ቁጥር 34 ላይ ሁለት አርጊሮች ይኖራሉ። አበበና የሱ ኦፖነንቷ አስተር ይኖራሉ። ሀሳባቸውን ካየን በኋላ ወደ ምርጫ እንመጣለን። አበቤ አይ ቲንክ ዊ ሹድ ኢንቨስት ሞር ኢን ሪኒዋብል ኤነርጂ ሶርስስ። አስተር ሶ ዩ አር ሴይንግ ዊ ሹድ ኮምፕሊትሊ አባንደን ፎሲል ፉልስ ኤንድ ሌት አወር ኢኮኖሚ ኮላፕስ ዳት ኢዝ ሪዲኩለስ ዋት ታይፕ ኦፍ ፖሊሲ አስተር ኢዝ ኮሚትድ ኢን ዲስ አርጉመንት። ሶ እዚህ ላይ አስተር ኮሚት ያደረገችው ፓላሲ ምንድን ነው ይላል። ሶ አበበ ያነሳው ሀሳብ ምንድን ነው? ከናን ሪኒዋብል ኤነርጂ ሪሶርስ ይልቅ በሪኒዋብል ኤነርጂ ሪሶርስ ላይ ሞር ኢንቨስት ብናደርግ ይሻላል ብሎ የራሱን ሀሳብ ያነሳል። ያን የተነሳውን ሀሳብ ትወስድና አስተር ደግሞ አንተ አሁን እያልክ ያለው ፎሲል ፉል ስራ ወይም ከቅሬታ አካል የሚገኝ ነዳጅ ስራ ሙሉ በሙሉ እንተው እያልክ ነህ፣ ይሄ አስቀያሚ ሀሳብ ነው በማለት የሰውየውን ሀሳብ አታክ ታደርጋለች። በዚህ ጥያቄ ወይም በዚህ አርጉመንት ላይ አስተር ኮሚት ያደረገችው ፓላሲ ምንድን ነው ይላል ጥያቄ። ኤ ስትሮማን ፓላሲ፣ ቢ ሪቴሪንግ ፓላሲ። ከነዚህ ሁለት ፓላሲዎች የሚጠየቅ ጥያቄዎች ወይም ሪል ኤግዛምፕሎች አብዛኛው ጊዜ በጣም ይመሳሰላሉ። መመሳሰል ብቻ ሳይሆን በጣም ይሸወዳሉ። እነዚህን ልዩነታቸውን ማወቅ ይኖርባቸዋል። ኢንኬዝ ኦፍ ስትሮማን ፓላሲ ላይ ሁለት አርጊሮች ይኖራሉ። አንደኛው አርጊሩ ሀሳብን ያነሳል፣ ሁለተኛው ወይም የሱ ኦፖነንቱ ደግሞ ያን የተነሳውን ሀሳብ ወደ ሌላ ምንድን ነው የሚያደርገው? ዲስቶርት ያደርጋል ማለት ነው። ከዛ ኢዚሊ አታክ ያደርጋል። ኢንኬዝ ኦፍ ስትሮማን ፓላሲ ላይ። ሪቴሪንግ ፓላሲ ላይ ሀሳብን የሚያነሳው ያን የተነሳውን ሀሳብን ወደ ሌላ ሰብጀክት ዳይቨርት የሚያደርግም ያ ሀሳቡን ያነሳ ሰው ነው። ኢንኬዝ ኦፍ ስትሮማን ላይ ሁለት አርጊሮች አሉ። አንዱ ሀሳብ ያነሳል፣ ሌላኛው ደግሞ ያን የተነሳውን ሀሳብ ዲስቶርት ያደርጋል። ኢንኬዝ ኦፍ ሪቴሪንግ ደግሞ ሀሳቡን የሚያነሳው ያን ሀሳብ ደግሞ ወደ ሌላ ሰብጀክት ዳይቨርት የሚያደርግም እዚህ ጋር ዳይቨርት ነው፣ ዲስቶርት አይደለም። አንድ ሰው ነው ሀሳቡን ያነሳ ሰው ነው። ሶ ይህንን ካወቃችሁ እነዚህን ፋላሲዎችን በቀላሉ ዲቴክት ማድረግ ትችላላችሁ። ሲ ሚሲንግ ደ ፖይንት ፋላሲ። ይህ ፋላሲ ሀፕን የሚያደርገው መቼ ነው? ፕሪምሳይሶች ኖርማል ሆኖ እነዚህ ፕሪምሳይሶች ሰጀስት የሚያደርጉት ወይም ፖይንቲንግ የሚያደርጉት ኮንክሉዥኑ ምን በሚሆንበት ጊዜ፣ ሚስ በሚሆንበት ጊዜ ሀፕን የሚሆን ፋላሲ ነው። በቀላሉ ይህንን ፋላሲ ለማወቅ ሚሲንግ ደ ፖይንት ነው አይደለም ብለው፣ ይሄ ደግሞ ምንድን ነው? ሚሲንግ ኮንክሉዥን። ፕሪምሳይሶች እዚህ ጋር ኖርማል ናቸው፣ ግን ሚስ የተደረገው ምንድን ነው? ኮንክሉዥን ነው። ሶ ይህን ፋላሲ በቀላሉ ዲቴክት ለማድረግ ምን ማድረግ ይኖርባቸዋል? እነዚህ ፕሪምሳይሶች ሰጀስት የሚያደርጉት ፖይንቲንግ የሚያደርጉት ኖርማል ኮንክሉዥንን ማወቅ ይኖርባቸዋል። ያን ካወቃችሁ በኋላ ድረው የተደረገው ኮንክሉዥን ጋራ ታስተያያላችሁ። በዛ ሁኔታ ይህን ፋላሲ በቀላሉ ዲቴክት ማድረግ ትችላላችሁ። ዲ ደግሞ ስሊፐሪ ስሎፕ ፋላሲ ነው። ይህኛው ደግሞ ቼን ኦፍ ሪዝኒንግ አለ። እንዲህ የሚሆን ከሆነ እንዲህ ይሆናል፣ ከዛ ደግሞ እንዲህ ይሆናል፣ ከዛ ይህን ሪዛልት ያደርጋል። እንደዚህ አይነት ስትራክቸር የሚይዝ ስሊፐሪ ስሎፕ ፋላሲ ነው። እዚህ ጋር ምንድን ነው ሰውየው ያነሳውን ሀሳብ አስተር ምን አድርጋለች? ዲስቶርት አድርጋለች። ሰውየው ሙሉ በሙሉ እንተው አላለም፣ ሞር ኢንቨስት እናደርጋለው እንጂ። አስተር ደግሞ አንተ አሁን ሙሉ በሙሉ እንተው እያልክን በማለት የሰውየውን ሀሳብ ዲስቶርት አድርጋለች። ሁለት አርጊሮች ይኖራሉ። አንዱ ሀሳብ አነሳ፣ ሌላኛቷ ደግሞ የእሱን ሀሳብ ዲስቶርት አድርጋለች። ይሄ ደግሞ ስትሮማን ፋላሲ ይሆናል። አንሰሩ ኤ ይሆናል ማለት ነው። ኳስተን ነምበር 35 ፕሪሳይሲንግ ዲፊኒሽን ኤምስ ቱ ዳሽ ይላል። ኤ ኤክስፕላይን ደ ፋንዳሜንታል ኔቸር ኦፍ ሳምቲንግ አይደለም። ቢ ኤክስፕሬስ አን ኢሞሽናል ሪስፖንስ ፐርሲሲቭ ነው፣ ይሄ አይደለም። ሲ ፕሮቫይድ ኒው ሚኒንግ ፎር ተርም፣ ይሄም አይደለም። ይሄ ሪሌቲቭ ዲፊኒሽን ነው። ዲ ሪዱስ ባግነስ ኦር አምቢጊቲ ኢን ተርምስ። ዋና ዓላማው ፕሪሳይሲንግ ዲፊኒሽኑ ባግነስን ወይም አምቢጊቲን የመቀነስ ነው። መልሱ
ምንድነው ዲ ይሆናል። ተማሪዎች መቼም ቢሆን ፋላሲ ጥያቄ በምትሰሩበት ሰዓትም ሆነ በምታነቡበት ሰዓት የፋላሲ ቅርጽ ምን ይመስላል፣ የትኛው ፋላሲ ምን አይነት ቅርጽ አለው ማለት አለባችሁ እንጂ የተለያዩ ጥያቄዎችና ኤግዛምፕሎችን ብቻ መሸምደድ የለባችሁም። እንደዚህ ቅርጹን ከተረዳችሁ ፋላሲ በጣም ቀላል ነው። አሁን ቀጥታ ወደ ጥያቄ እንገባለን። በዚህ ፓርት 4 ላይ የመጀመሪያው ጥያቄና ጥያቄ ቁጥር 36 the cake tastes delicious so every ingredient used in the cake must be delicious on its own it commits dash fallacy። ምንድነው ጥያቄ የምለው ኬኩ ዴሊሽስ ነው። ስለዚህ ኬኩ ላይ የተጠቀምናቸው ኢንግሪዲየንቶችም በራሳቸው ዴሊሽስ ናቸው ይላል። ምንድነው ያደረገው የኬኩን ዴሊሽስነትን ወደ ፓርቶቹ ትራንስፈር አድርጓል። የኬኩን አትሩቢትን የኬኩን ካራክተርን ለኢንግሪዲየንቶቹ ለፓርቶቹ ትራንስፈር አድርጓል። በዚህ ምክንያት ወይም በዚህ ሁኔታ ሀፕን የሚያደርግ ፋላሲው ዲቪዥን ይሆናል ማለት። በመጀመሪያ ጥያቄዎችም እንዳየነው ይሄ ፋላሲ ሁለም ከሆሉ ወደ ፓርቶቹ ወደ መንበሮቹ አትሩቢትን ትራንስፈር ያደርጋል ነው። ትክክለኛ መልሱ ፋላሲው ዲቪዥን ይሆናል ማለት ነው። Now we will proceed into question number 37. You should vote for candidate X or else your neighborhood might not receive government funding next year. This argument commits dash fallacy. ጥያቄ ምንድነው ምለው ለካንዲዴት ኤክስ ወይም ለእጩ ተወዳዳሪ ኤክስ ቦት ማድረግ አለብኝ አለበለዚያ ቀጣይ ዓመት ጎቨርንመንታል ፈንዲንጉን አትቀበሉም ነው። እንደዛ አይነት ሰንስ አለው ለጥያቄ። ይሄ ደግሞ ምንድነው ለካንዲዴት ኤክስ ቦት እንዲያደርግ ምን እያደረገ ነው ያለው ፎርስ እያደረገ ስለሆነ ያ መልሱ በቀላሉ ምንድነው አፕልቱ ፎርስ ይሆናል። question number 38 have you stopped deliberately ignoring messages sent from your friend ጥያቄ ምልክት it commits dash fallacy። ምንድነው ይሄ ጥያቄ ራሱ ምንድነው ጥያቄ ነው። have you stopped deliberately ignoring messages sent from your friends ምንድነው እዚህ ጋር ከጓደኛዬ የሚመጣ ሜሴጆችን ችላ ማለቱን ትተሃል ወይ? እንደዛ ነው ጥያቄ። የስ ካለ ምን ማለት ነው ከዚህ በፊት ኢግኖሪንግ እያደረገ እንደሆነ ያረጋግጣል። ኖ ካለ ደግሞ አሁንም ኢግኖሪንግ ማድረጉን ቀጥሏል ማለት ነው። እንደዚህ አይነት ጥያቄዎች በአንድ ጥያቄ ሁለት ጥያቄን መጠየቅ እንደማለት ነው። የስ ወይም ኖ ቢሆንም የሆነ የሚያገኘው ነገር አለ። አብዛኛው ጊዜ ይህን ጥያቄ ወይም ይህን ፋላሲ መርማሪ ፖሊሲዎች ይጠቀማሉ። አንድ ሰው ያላመነው ነገር ለማሳመን የሚጠቀሙበት ፋላሲዎች መካከል አንዱ ነው። ይሄ ጥያቄ ምን ይባላል? the complex question ፋላሲ ይባላል። ይሄ አንድ ጥያቄ ነው የሚጠይቀው። ያ ጥያቄ ግን አንድ ሳይሆን ሁለት ጥያቄ ነው። ኖ ብትልም የስ ብትልም የሚያገኘው ነገር አለ። የስ ካልክ ከዚህ በፊት እንዴት አደርጋለህ፣ ኖ ካልክስ ደግሞ አሁንም መቀጠል ትፈልጋለህ እንደማለት ነው። አሁን ሌላ ኤግዛምፕል ሊጨምርላችሁ። በዚህ ኤግዛምፕል እኔ እናንተን እጠይቃችኋለሁ። እናንተ ደግሞ እስቲ ቪዲዮን ፎዝ አድርጋችሁ ለእኔ ትመልሱልኛላችሁ። have you stopped cheating on exam question mark yes ያላችሁ ተማሪዎች አሁን አቁም ያለው ድሮ ግን ይሰርቃለው ያላችሁት ነው። ኖ ያላችሁ ተማሪዎች ደግሞ አይ አላቁምኩም መስረቁን ይቀጥላለው ያላችሁት ነው። አያችሁ በእንደዚህ ሁኔታ yes ኖ ብትሉም ጥያቄ የሚያገኘው ነገር አለ። በእንደዚህ ሁኔታ አፕን የሚያደርግ ፋላሲው ኮምፕሌክስ question ይባላል። now we will proceed into question number 39. question number 39 smoking cigarette is just like ingesting arsenic into your system. Both have been shown to be causally related to death. So if you wouldn't want to take a spoonful of arsenic, I would think that you wouldn't want to continue smoking. It commits dash fallacy. ጥያቄ ምን ይላል? ሲጃራ ማጨስ ማለት አርሴኒክ ፖይዝንን ለሰውነታችን በጣም ቶክሲክ የሆነ ከአርሴኒክ ኦክሳይድ የሚሰራ ፖይዝን ነው። ይሄ ወደ ሰውነታችን ኢንጀስት አድርገን እንደማስገባት ማለት ነው ይላል። ሁለቱም ሞትን በማስከተል አኳያ ግንኙነት አላቸው። ስለዚህ አርሴኒክ ወደ ሰውነት ማስገባት እንደማትፈልግ አውቃለሁ። ይህ ማለት ደግሞ ሲጃራ ማጨሱንም መቀጠል እንደማትፈልግ አስባለሁ። እዚህ ጋር ምን እያደረገ ነው? ለአርሴኒክ እና ሲጋሬት ያለውን ሲሚላሪቲ እያስተያየ ነው። በዚህ ይመሳሰላሉ፣ ሞትን በማስከተል አኳያ ይመሳሰላሉ እያለ ሁለቱም ኮምፔር እያደረገ ነው። ይሄ ግን ምን ማለት አይደለም። ሲጋሬትን ማጨስ ማለት ሙሉ በሙሉ አርሴኒክን ወደ ሰውነታችን እንደማስገባት ማለት አይደለም። ምክንያቱም አርሴኒክ ማለት በጣም ለሰውነታችን ቶክሲክ የሆነ መርዝ ነው። ሲጋሬት ለሰውነታችን ጥሩ ባይሆንም ሙሉ በሙሉ አርሴኒክን ማለት አይደለም። እንደዚህ አይነት ስትሮንግ ኢናፍ ያልሆነ ኮምፓሪዝን በሁለት ነገሮች መካከል በመፍጠር ኮንክሉዥን ድራው የሚያደርግ ፋላሲ ምንድነው? ፋላሲው ዊክ
አናሎጅ ይሆናል። አሁን በዚህ ኤግዛም ላይ የመጨረሻኛው ጥያቄና ኳስተን ነምበር 40 እናያለን። ኳስተን ነምበር 40 you must vote for me in this election. I worked so hard and it would break my heart to lose after everything I have been through. is committees dash fallacy። በዚህ ጥያቄ ላይ ሰውየው ምን እያለ ነው? በዚህ ምርጫ ላይ የግድንን መምረጥ አለብህ፣ ለእኔ ቦት ማድረግ አለብህ። ምክንያቱም ከዚህ በፊት በደንብ ሰርቻለሁ፣ ሁሉም ነገር አድርጋለሁ። ይህን ሁሉም ነገር ካደረግኩ በኋላ ይህን ምርጫ ማጣት ልቤን ይሰብራል። ስለዚህ እኔን የግድ መምረጥ አለብህ ይላል። ምንድነው እዚህ ጋር የተፈጠረው? ሰውየው ለእኔ ቦት ማድረግ አለብህ፣ ብዙ ሰርቻለሁ፣ ልቤን ይሰብራል እያለ ፊት እያደረገ ነው፣ እያስተዛዘነ ነው። በዚህ ሁኔታ ላይ ሀፕን የሚሆን በማስተዛዘን ሀፕን የሚሆን ፋላሲ ምንድን ነው? ፋላሲው አፕልቱ ፊቲ ፋላሲ ይሆናል ማለት ነው። መልሱ ምንድነው? በቀላሉ አፕልቱ ፊቲ ፋላሲ ይሆናል ማለት ነው። የዛሬን ቆይታችንን ይህንን ይመስላል። ከዚህ ቪዲዮ ብዙ ነገር እንዳተርፋችሁና ሎጂክ ፋይናል ኤግዛም ላይ ጥሩ ግሬድ እንደምትሰሩ ተስፋ አደርጋለሁ። በዚህ ቪዲዮ ላይ ግልጽ ያልሆነ ነገር ካለ፣ የምትፈልጉት ነገር ካለ፣ እንዲሁም በቀጣይ ቪዲዮዎች ላይ ይህን ማስተካከል አለብህ የምትሉት ነገር ካለ ኮመንት ሴክሽን ላይ ያሳውቁኝ። ለዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ጠቅሞናል ካላችሁ ላይክ እና ሼር ማድረግ እንዳይረሳ። እስከ ቪዲዮ መጨረሻ አብራችሁን ስለሆናችሁ እጅግ አድርጌ አመሰግናለሁ። ባይ ባይ።